በዚህች በምንኖርባት ዓለም ውስጥ ብዙ በመልካም ስራቸው የታወቁ ሰዎች እንዳሉ ሁሉ በተቃራኒው ደግሞ በክፉ ምግባራቸው የምናውቃቸውን እንዘርዝር ቢባል አዶልፍ ሂትለር እና ጆሴፍ ስታሊንን የመሳሰሉ ለአበይትነት ልንጠቅስ እንችላለን። ነገር ግን ዛሬ በሰይጣናዊ ተግባሩ ወደር ያልተገኘለት አንድ ግለሰብ ላስተዋውቃችሁ። ጄፍሪ ዳመር የሚልዋኪው ጭራቅ ይሰኛል። ታዲያ እንደዚህ አይነት አስጨናቂ የሆኑ ታሪኮችን ለማትወዱና እንደዚሁም እድሜያችሁ ከ18 ዓመት በታች ለሆነ ይህ ታሪክ ፈጽሞ አይመከርም። ይህ ሰው 17 ወንዶችን በአሰቃቂ ሁኔታ በመግደል አስገድዶ በመድፈር የሰዎቹን ስጋ በመመገብ እንደዚሁም ከአስክሬን ጋር ወሲብ በመፈጸም በአንድ ወቅት ዓለምን ጉድ ያሰኘ ሰው ነበር። ጄፍሪ ሊዮኔል ዳመር እንደ አውሮፓውያን አቆጣጠር ሜይ 21 1960 ዓ.ም ኢቫንጀሊካን ዴከንስ በተባለ ሆስፒታል በሀገር አሜሪካ ዌስኮንሲን ግዛት ሚልዎኪ ከተማ ነበር ከአባቱ ከሊዮኔል እና ከእናቱ ጆይስ ዳመር የተወለደው። ጄፍሪ ዳመር በተወለደበት ዓመታት እናቱ ጆይስ በድህረ ወሊድ ጭንቀት ትሰቃይ ነበር። ጊዜው በ1960ዎቹ ሆነና እንዳሁኑ ጊዜ የጆይስ ህመም ቦታ ተሰጥቶት ሊታከም አልቻለም ነበር። ጆይስ ህመሟን ለባለቤቷ በተደጋጋሚ ብትነግረውም ሊዮኔል በሰዓቱ ማርኬት ዩኒቨርሲቲ በጀመረው የኬሚስትሪ የዲግሪ ትምህርት ተጠምዶ ብዙም ትኩረት አልሰጣትም ነበር። አይዞሽ ትምህርቴን ስጨርስ ጥሩ ክፍያ ያለው ስራ ስለማገኝ ያኔ አትጨነቂም ብቻ ነበር የሚላት። የሆነ ሆኖ ጄፍሪ 2 ዓመት ሲሞላው አባቱ ከአዮዋ ስቴት ዩኒቨርሲቲ ባገኘው የትምህርት ዕድል ቤተሰቡን ይዞ ወደ ኤምስ ግዛት ወደ ሆነችው አዮዋ ከተማ መራ። ጄፍሪ በአፍላዎቹ ዕድሜ ፈጣንና ደስተኛ ልጅ የነበረ ቢሆንም ቀስ በቀስ ግን የባህሪ ለውጦችን ማሳየት ጀመረ። ገና የ4 ዓመት ልጅ እያለ ነበር በደብል ሄርኒያ ተጠቅቶ የብልት ፍሬው ላይ ቀዶ ጥገና ተደርጎለት የነበረው። ቀዶ ጥገናው ጄፍሪ ላይ የደረሰውን ችግር ሙሉ በሙሉ በሚባል ደረጃ ቢቀርፍለትም በኋላ ግን እያደገ ሲመጣ ግን ለተፈጠረበት ለወሲብ ብቁ አይደለሁም ብሎ የማሰብና ለነበረበት በራስ አለመተማመን ችግር እንደ ዋናነት ይጠቀሳል። በእነዚህ ዕድሜዎቹ በወላጆቹ መሃል በነበረ አለመግባባት በሚፈጠሩት ጭቅጭቆች ጄፍሪ ለከፍተኛ ጭንቀት ተላልፎ ተሰጠ። የአባቱ ትምህርት ላይ መጠመድና የእናቱ የአእምሮ ህመም ተደምረው ጄፍሪ የሚገባውን ትኩረት ነፈጉት። ታዲያ የዳመር ቤተሰብ በዚህ ውጥረት ውስጥ ሳሉ በ1996 ጆይስ ሁለተኛ ልጅ ጸነሰች። ከጆይስ እርግዝና ጋር በተያያዘና ለተሻለ ለውጥ ብለውም ከነበሩት ከተማ ወደ ኦሃዮ ግዛት ዱዌልስ ከተማ ያመሩ። በዚህ ዓመት ነበር ጆይስ ወንድ ልጅ የወለደችው። ይሄ ለ6 ዓመቱ ጄፍሪ አስደሳች ዜና ነበር። እንደውም የተወለደውን ልጅ ዴቪድ ብሎ ስም ያወጣለት ራሱ ጄፍሪ ነበር። 1996 ለዳመር ቤተሰቦች ነገሮች በጥሩ ሁኔታ እየሄዱ ይመስላል። ሊዮኔል ትምህርቱን ጨርሶ ኤክራን ከተማ ውስጥ በአናሊቲካል ኬሚስትነት በአንድ ድርጅት ውስጥ ተቀጥሮ መስራት ጀመረ። አዲሱ ልጅም በጥሩ ሁኔታ እያደገ ነበር። ጄፍሪ ግን ከዕለት ወደ ዕለት የመገለል ስሜት ይሰማው ነበር። ይህንን ያስተዋለችው የጄፍሪ ትምህርት ቤት መምህርም ወላጆቹን ጠርታ በጉዳዩ ላይ ለመምከር ሞክራም ነበር። ቤተሰቦቹ ግን በአዲሱ ልጅ መምጣት ምክንያት የተፈጠረ ተራ የተቀናቃኝ ስሜት ነው ብለው ነበር የቆጠሩት። ከተወሰነ ጊዜ በኋላ ትተውት ቀዝቅዞ የነበረው የሊዮኔልና የጆይስ ብጥብጥ እንደ አዲስም አገረሸ። ይባስ ብሎ ጆይስ እና ሊዮኔል አልጋ እስከ መለየትም ደረሱ። ይህ ደግሞ ለትንሹ ጄፍሪ ገና በዚህ ዕድሜው ለስነ ልቦና ቀውስ ዳረገው። አዲስ ሰው ሲያይ መሸበር፣ እንደዚሁም አዘውትሮ ብቻውን መሆንም ጀመረ። የጄፍሪ እናትና አባት በግል ጸባቸው ተጠምደው ልጃቸው ላይ ይፈጠር የነበረውን ነገር መገንዘብ አልቻሉም። በኋላም እንደተናገሩት የጄፍሪን ሁኔታ የተረዱት ዘግይተው ነበር። አብዝቶ ግድ የለሽ መሆንና ከአንድ ልጅ የማይጠበቁ ባህሪያት በግልጽ እየታዩበትም መጡ። ከ4 ዓመቱ ጀምሮ አባቱ ለምርምር የሞቱ እንስሳቶችን እየገነጣጠለና አጥንቶቻቸውን ሲለይ ያየው ጄፍሪም ከዕለት ወደ ዕለት ለሞቱ እንስሳቶች ያለው ፍቅር እየጨመረ መጣ። ይህ ተግባሩን ያስተዋለው አባት እንደ መጥፎ ነገርም አልቆጠረውም። እንደውም ልጄ ፈለጌን ተከትሎ ተመራማሪ ባዮሎጂስት ሊሆንልኝ ነው ብሎ ማሰብ ጀመረ። በዚህም የተነሳ ለትንሹ ጄፍሪ አባቱ ዕውቀቱን ሳይሰስት ያስተምረውም ነበር። ነገር ግን ሊዮኔል ያላወቀው ነገር እያስተማረና እያሰለጠነ የነበረው ቀጣዩን ባዮሎጂስት ሳይሆን ዓለምን እጅብ የሚያሰኝ አረመኔ ነፍሰ ገዳይ እንደሆነ ነው። ጄፍሪ አድጎ ይህንን ዕውቀት በሰው ልጅ ላይ ተገብሯል ብሎ ማንም ያስብ አልነበረም።
ጄፍሪ ከውጪ እንደሚታየው ጣፋጭ ልጅ እንዳልነበረ የሚያሳየው ምልክት ይሄ ብቻ አልነበረም። ከዕለታት አንድ ቀን በርከት ያሉ የእንቁራሪት እንቁላሎችን በአነስተኛ ባልዲ ውስጥ ሰብስቦ ለሚወዳት የትምህርት ቤት መምህር በስጦታ መልክ አበረከተላት። መምህርቷም ቢዘገንናትም ስሜቱን ላለመጉዳት ደስተኛ እንደሆነች እያስመሰለች ተቀበለችው። በኋላም መምህርቷ የጄፍሪን የክፍል ጓደኛ የተሰጣትን ስጦታ እንዲጫወትበት ቢለምናት ሰጠችው። ይህንን ያየው ጄፍሪ ዳመር ነገሩን እንደቀላል አልቆጠረውም ነበር። እንደተገፋና እንዳልተፈለገ ሆኖ የተሰማው ሕፃኑ ጄፍሪ የገዛ ጓደኛውን ለመበቀል ሲል ከየት እንዳገኘው ያልታወቀ የመኪና ሞተር ዘይት አምጥቶ የእንቁራሪት እንቁላሎቹ ላይ ገልብጦ ገደላቸው። ጄፍሪ በኤሌመንተሪ እና በሃይስኩል የትምህርት ዘመኑ ትምህርቱ ላይ ጥሩ ቢሆንም ሆኖም ግን ከግቢው ተማሪዎች ጋር ጥሩ የሚባል ግንኙነት አልነበረውም። ሁሉም እንደ አእምሮ በሽተኛ ስለሚቆጥሩት ያገሉት ነበር። እሱም ቢሆን አውቆ የሚጥል በሽታ እንዳለበት ሰው በመውደቅና ሰው በተሰበሰበበት በመጮህ ትኩረት ለመሳብ ይሞክር ነበር። ገና በ14 ዓመቱ ነበር በመጠጥ ሱስ የተያዘው። መጠጥ በውስጡ ለሚመላለሰው የወሲብ ጥማትና የመግደል ፍቅሩ ድፍረት ስለሚሰጠው አዘውትሮ ይጠጣ ነበር። ትምህርት ቤት አብሮት የሚማሩት እኩያ ጓደኞቹ የመጠጥ ሱስ እንዳለበት ቢያውቁም ማንም ግን ደፍሮ ለተገቢው አካል ለማሳወቅ የወደደ አልነበረም። ለባዮሎጂ ክፍለ ጊዜ ጥልቅ ፍቅር ነበረው። እንቁ የሆነውን ጭንቅላቱንና ሙሉ ጊዜውን ለዚህ ክፍለ ጊዜ ሳይሰስት ነበር የሚሰጠው። ይህም የሆነው ደግሞ ከልጅነቱ ጀምሮ የሞቱ እንስሳቶችን አካላት እየከፋፈለ እንዲሰለጥን ጥሩ ዕውቀትና ከምቹ ቤተ ምርምር ጋር ስለሚያመቻቹለትም ነበር። ጄፍሪ በዚህ ዕድሜው ላይ ነበር ለተመሳሳይ ጾታ ፍቅር ስሜት እያዳበረ የመጣው። እንደምንም ብሎ ጄፍሪ ከሃይስኩል ለመመረቅ ትንሽ ቀናቶች ብቻ ሲቀሩት ወላጅ እናትና አባቱ በመሃላቸው የነበረውን አለመግባባት ከሮ ለመለያየት ይወስናሉ። በዚህ ጊዜ ጄፍሪ የ18 ዓመት ልጅ ስለነበረ እሱን ለማሳደግ የተደረገ የፍርድ ቤት ክርክር አልነበረም። ክርክሩም በትንሽ ወንድሙ በዴቪድ ላይ ነበር። ይሄኔ ለ18 ዓመቱ ጎረምሳ ጄፍሪ ይኖሩበት የነበረው ቤት ወላጆቹ ጥለውለት ወደ ሌላ ቦታ ተለያይተው ሄዱ። ይሄ ለጄፍሪ ጥሩ አጋጣሚ ሆነለት። እንደ ልቡ የመጠጥ ፍቅሩን እየተወጣ አዳዲስ የግድያ ስልቶችን ለማሰብ መልካም አጋጣሚ ሆነለት። አሁን የቀረው ሰይጣናዊ ሐሳቡን አካል የሚያስይዝበት ሟች ግለሰብ መፈለግ ነበር። ከዕለታት አንድ ቀንም ጄፍሪ ጠዋቱን በአልኮል ነበር የጀመረው። እስከ ቀኑ ረፋድ ሲጠጣ ቆይቶ መጠጥ ያልቅበታል። ከቢራ መሸጫው ቢራ ለማምጣት መኪናውን አስነስቶም ይሄዳል። ታዲያ ቢራውን ገዝቶ ሲመለስ መንገድ ላይ ነበር ከ18 ዓመቱ ስቲቨን ሂክስ ጋር የተዋወቁት። ስቲቨን በወቅቱ ወደ አንድ የሮክ ኮንሰርት እየሄደ ነበር። በልጁ የማለለው ጄፍሪም መኪናውን አቁሞ ሊፍት ልስጥህ ይለዋል። ገራገሩ ስቲቨን ሂክስም ቶሎ ከኮንሰርቱ ለመድረስ ሲል ተስማምቶ ከመኪናው ተሳፈረ። በኋላም ጄፍሪ አስገራሚ የማሳመን ችሎታውን ተጠቅሞ ስቲቨን ሂክስን ወደ ቤቱ ሄዶ አብረው ቢራ እንዲጠጡ ይጋብዘዋል፣ ያሳምነዋልም። ቢራ ሲጠጡ ከቆዩ በኋላም ስቲቨን በጄፍሪ ጨዋታ ደስተኛ ስላልነበረ ለመሄድ ይወስናል። ይሄኔ ጄፍሪ በፍጹም አትሄድም ብሎ ሲይዘው መደባደብ ይጀምራሉ። በመጨረሻም ስቲቨን ለማምለጥ ሲሞክር በስፖርት መስሪያ ክብደት ጭንቅላቱን ብሎ ገደለው። ሬሳውን ለማሸሽም በቂ ጊዜ እንዳለው የተረዳው ጄፍሪ ከሞተው የስቲቨን በድን ጋር እየደጋገመ ሩካቤ ከፈጸመ በኋላ አስክሬኑን እየጎተተ ወስዶ የገላ መታጠቢያ ገንዳ ውስጥ አድርጎ በልጅነቱ በሞቱ እንስሳቶች እንደተማረው በድን ስጋውን እየቆራረጠ ሽንት ቤት ውስጥ ጨመረው። አልገባ ያሉትንም አጥንቶች በመፍጨት በቤቱ ጓሮ ባለው መስክ ላይ በተነው። ይሄ የመጀመሪያ ግድያው ነበር። በኋላም ከዩኒቨርሲቲ አቋርጦ የአሜሪካን የጦር ሰራዊት በሕክምና ተቀላቅሎ ነበር። ወታደር ቤት ሆኖ የሰራዊት አባላቱን በአደንዛዥ መድኃኒት እያደነዘዘ ራሳቸውን እንዲስቱ ካደረገ በኋላ ጽዩፍ የሆነውን በተመሳሳይ ጾታ መካከል የድርጊት ሩካቤ ይፈጽምባቸው እንደነበር በወቅቱ ሰለባ የነበሩት ሁለት ወታደሮችም ተናግረው ነበር። ያመናቸው ግን አልነበረም። ለምን ተጎጂዎቹን በመድኃኒት ራሳቸውን እንደሚያስታቸው ሲጠየቅም ወሲብ በሚፈጽምበት ወቅት በግንኙነቱ በልጧቸው ለመገኘት እንደሆነ ራሱ ጄፍሪ ተናግሯል። በኋላ ግን በዲሲፕሊን ጉድለትና በነበረበት የመጠጥ ሱስ ከሰራዊቱ ተቀነሰ። ጄፍሪ በዚህ ሰይጣናዊ ተግባሩ ከወታደር ቤት ከወጣ በኋላም አጠናክሮ በመቀጠል ከ1978 እስከ 1991 ድረስ
17 ግለሰቦችን በአሰቃቂ ሁኔታ እየገደለ ከበድን ሬሳቸው ጋር ሩካቤ እየፈጸመ እንዲሁም አስክሬናቸውን እየቆራረጠ እንደ እንጀራ እየተመገበ 18 ዓመታትን አስቆጥሮ ነበር። የጄፍሪ ድርጊት ሰለባ የሆኑት የግብረ ሰዶም መሸታ ቤት የተዋወቃቸው ወንዶች እንደዚሁም ለግብረ ሰዶማውያን ገላቸውን ይሸጡ የነበሩ ወንዶች ቀዳሚ ተጠቃሾች ናቸው። ታዲያ ጁላይ 22 1991 ዓ.ም የጄፍሪን አረመኔያዊ ድርጊት ያስቆመ ክስተት ተፈጠረ። በዚህ ዕለት ጄፍሪ የተለመደ ተግባሩን የሚፈጽምበትን ሰው ለመፈለግ ወደ አንድ መጠጥ ቤት ጎራ ይላል። እንዳሰበውም አንድ የ31 ዓመት ትሬሲ ኤድዋርድ የተባለ ወጣት አግኝቶ ከደለለው በኋላ ወደሚኖርበት አፓርትማ ወስዶ ሊደፍረው በዝግጅት ላይ ሳለ ትረፊ ያላት የትሬሲ ነፍስ የፈጣሪ ተአምራት ታክሎበት ማምለጥ ቻለ። በኋላም ትሬሲ ከሁለት ፖሊሶች ጋር ተመልሶ መጣና ጄፍሪን በፖሊስ ቁጥጥር ስር እንዲውል ማድረግ ቻለ። ፖሊሶቹ ጄፍሪን በቁጥጥር ስር ካዋሉት በኋላም የፖሊስ የምርመራ ክፍል ቡድኖች ተመልሰው ለምርመራ ወደ ጄፍሪ ቤት አምርተው ነበር። በዛም ያገኙት ነገር ለማመን የሚከብድ ነበር። ፍሪጅ ውስጥ የተለያዩ ሰዎች ጭንቅላትና የሰው ስጋ እንዲሁም በርከት ያሉ ከፍተኛ የማደንዘዝ አቅም ያላቸውን መድኃኒቶችን ማግኘት ችለዋል። በተገኙበት ማስረጃዎችና ከዚህ በፊት በተመዘገቡበት የወንጀል ክሶች ጄፍሪ በድምሩ ለ957 ዓመታት ጽኑ እስራት ተፈረደበት። በኋላም በታሰረበት እስር ቤት መታጠቢያ ቤት ውስጥ ክሪስቶፈር በተባለ አንድ ነጭ ጠል ታራሚ 20 ኢንች በሚጠጋ ብረት ጭንቅላቱን ቀጥቅጦ ጄፍሪን ገደለው። ክሪስቶፈር ስካርቭ የተባለው ይህ ግለሰብ ጄፍሪ ዳመርን ምንም አይነት ጩኸት ወይም በፍጹም ለማምለጥ ሲታገል እንዳልነበር እንዲሁም አይኖቹ ውስጥ ፍጹም ጭካኔና ምንም አይነት ርህራሄ እንዳልነበረው በሰጠው ቃለ መጠይቅ ተናግሯል። የጭካኔው ሊቅ የክፋት አባት ለሰይጣን ክፋትን አስተምሯል የተባለለት የሚልዋኪው ጭራቅ ጄፍሪ ዳመር ታሪክ ከብዙ በጥቂቱ ይህንን ይመስል ነበር። ለዛሬ ያዝንላችሁ ይህንን ይመስል ነበር። በቀጣይ በሌላ ታሪክ እስከምንገናኝ ዙረትን ሰብስክራይብ በማድረግ እንደዚሁም ቪዲዮን ላይክ እና ኮሜንት ሼር በማድረግ የዙረት ቤተሰብ እንድትሆኑ በትህትና እንጠይቃለን። ሰላም ቆዩን።